ለሷ እንዴት በምን አንሽ ነው እኮ እንዱ እንዳርጋ ፊቷን የምታኮሳትርብ በላይ ነሽ? ደህና አደርሽ? እንዴት አደርሽ? ደህና ነሽ? መስገን ደህና አደርሽ? ደህና ነኝ። ደህና ነኝ። ወዴት እየሄድሽ ነው በማለዳው? ወደ እናንተ ነበር ትበጊን ወደጅናት። ምን ነው በደህና ነው? ደህና ነው። ፈልጊያት ነው ጉዳይ ነበረኝ። ደህና አደርሽና አዳርስ እንዴት ነው? ደህና ነኝ። በልክ ዘንከት ትያለሽ እንደው ኧረ ትዘናከቻለሽ። ደህና ምለው ቆይ እንጂ እናውጋ ምልሽ ቸኮልሽ ብዬ እኮ ነው። ስራ ታቀሳሉ ያጋፍታት ይላል ጉዳይ አለኝ የምቸኩልበት ነገር ነው እና ኧረ ተይ እባክሽ ተይ እናውጋ። እንዴት ነው ቅጧ እናንተ? በምን አንሽባት ነው እንደዚህ? እንደ ሰውም እኮ አላየች። እንደው በቅጡ እንኳን ብታዋጋኝ ምን አለበት? ወይኔ ያሸብር እንደው ይሁን ጨፍቅልኝ ተለካከተልኝ እንደምን ነሽ? ደህና ነሽ? ምንድነው የምትላጊ? እንደ ላብላጊ ነኝ እንጂ ደህና ወስወስልሽ ነገሩ ስለሄድ ነው ነገሩ። ደህና ነሽ? ምንድነው ወደ ቤት ምን ታዩ ልሄድ ነው እንጂ እንጃቱን አለታርቁስ ብዬ እኮ ነው እዚህ። ኧረ እኔም እንዲያ ነው። አንቺ ፈጀሁት ጥሩኝ ይኸውልሽ ጎራጉር የፈጀሁት እንጂ ይኸውልህ ነው እንጀራ እንጨፈላጭ ተፋግ ምንድነው ሽገቱን አሰፍተሻል ደግሞ አዲስ ናት ምን ቆየ ነው ምን ሽከም ሆኖ ቢጉተተ ደህና ኧረ ቢሆንም አይል የገዝ እንግዲህ ወይ ግማሹን መልበስ ነው ተዋላ ወዲያ ጥለሽ ታፊት እንዲያ ገረድ አድርጎ መጓዝ እንዲያ ምንም አይል የደህና ሰው የሚሆነውን አንቺ ሰውነት ያለው ሰው ነው በላይሽ ምን ይጎልባታል ይጎልባታል ሮግ ማፈልት ያመስልሽ እንዴት ኧረ ሸንቀት ጎለዝ ነኝ ወላ እናተ ፊትና አረሽ አሁን ወደዚህ ዘንዳ ነው ኋላያት እንዲያ ነው እንዲያ ሳጣብር ያላጣው ይብላይ ለማያውቅሽ ኧረ እንዲያ ብትያንቺ እንጂ ነው አምሮብሻል አምሮብሻል ነው ወደ ቤት ምን ጉዳይ ነው ምንድነው እንዴት ነው ጋር ምንድነው አሸብር ግን ደህና ነው። አሸብር ደህና ነው። ክብሩ ይስፋ እናቴ አይለቅበት ደህና ነው። ደህና ነው። ደህናስ አይደለም ደህናስ እኔ እንጃ እኔ ደህና አይመስለኝም። ሁኔታው ምንድነው ታውቂው ነገር አለ? ዋ እኔ እንዴት ነው አስተሳሰቡ፣ እቅዱ፣ መዋያው፣ አጓዋሉ እንዴት ነው አላማው ነው? ዋ ምንድነው ሁላ ማጥናት ምን አስፈለገ? እንዴት አጓዋሉን ምን እንዴት አይገር ነው የሚወጣ የሚገባ እንዴት ሙያውን ማንንም ያውቃል እንጂ ምንድነው ግን የምን እንዴ ተሆነ ደህና ታንቺ ጋር ተሆነ ጉዳዩ ደህና እኔን ምን አድርጊ ነው የሚል እንዴት ነው ሐሳቡ? እኔ እንደሆነ መከሪያ ምን ስም ሰጡት? አንቺ ሰረቃሉ ምንድነው? ኧረ አልሰረቀ እንግዲህ እንዴት ጠላትሽ ኧረ እንትን ነው ልሽኝ ዝም ብሎ መርበድ ዝም ብሎ ሲኝ እንዴት አስሮ እንደዋለ ውሻ እንዴ ዝም ብሎ በዚህ እንዴት እንደተለቀቀ ዝም ብሎ ነይ በዚህ ተጎሽ ነይ በዚህ ውጭ እየመጣ ደግሞ እንዴ ልቅ እያሉ ማሻግሮ ማየት አዎ እንዲያው ድንብርብር ይወጣል ሲያይ እና እንዴት ነው ሐሳቡ ነው ታውቂው ነገር አለ ነው ታስጭኝ እንጂ እንዴት ምን ይሆናል ብለሽ እንዴት እሱ ምን አክረተርተው አንቺ ጋር እንዴት ሌላ አስብ ብለሽ ነው ዋ እና እንግዲህ ምን ልበል ኧረ ሁኔታው ሁላ እኮ ወደዚያ ነው አቅጣጫው ኧረ አያስብም የለም መስሎሽ ነው እንዲያሳስበሽ ነው ሌላ አይቱን አስባችኋል ማለት ነው ነገራችሁ እንግዲህ ነጥቆ ነው አይ ኧረ እኔቱ በላይ ነሽ እንዲህ ያለ ነገር የለብኝም አንቺ ተሆነም አልሆነም ነው ቢሆን አይለም እና እንዲያው ልጁ እንዲያስብም እንጂ ቢያስብስ ምንድነው ቢሆን እና እንዴት ምን ያንሰዋል አንቺ እንደው ግፋቢል ቢበዛብሽ ነው እንጂ እንደው መብዛት ማለሱን ታዩ ትበጊ መብዛት ማለሱን ታዩ ምንድነው እኔ እንዲህ ያለ ጉዳይ እንዲህ ያለ መነካ ገና እኮ አልተቀመሰ እኮ ነው ገና ምናምን አልማዙ እንዲህ ያለ እኮ ነው እንደው አንቺ እንደው አግንተሽ ነው እንዴ ሰግደሽ እንደው ተንበርከሽ መታገኘዋል ወንድ ልጅ ከተማ ቦታ ሆኗል እናት አለሚያ በእኔም እንትን ነው የምታውቂው ነገር ታለ ብትነግሪኝ ማታውቂውም ተሆነ ተዚህ ወዲያው ወጪውና ሁኔታውን አጥኝ እንደማለት ነው እንጂ የሌላ ነገር ፈልጌ አይደለም እንዴት ወራትሽ ነው የምታወጪው ረባቴ ሙት ወለቴ እናንተ ሙያ ብዬ መጥቼ ቀልድ እንዴ ነገር አላ ቀልድ ምን ሆነሽ ነው ግን ትለኝ አይደለም እስቲ ግን ታርጊው እኔ እኮ ጨዋታ የጀመርሽልኝ መስሎኝ ምን ጨዋታ ሙያ ብዬ መጥቼ ጨዋታ ምን አለ እኔ እዚህ ስልሽ ነገር እየገባኝ አይደለም እንዴት ነው የሚያረጋው ወሲያኝ እንዳልሆነ ነው የሚሆን እንዴው በጎዳና ሳይን ተዋለ እንዴ ቆኖ በጓሮ መጡ እኔ አቲቴ ተበልቶ በሞት ሌላ ያሳርፍልኝ ነው እንደሽን ጃኒ ነገር ነው ምን አባት ያው እንዴ ምንወት ነው መሰል ሲያየኝ እንዴ መክረፈት ሳይኛ ይውል እያደባ በየመንገዱ ሙሰት ይልብኛል ኧረ ያረገው የኛ ቤት ሰው እንደው እንደተለው ላይ ደግሞ መራራ ነው አንቺ ያረገው እንደው አላሰበውም እንጂ ቢያስበው ሳንቺ እንዴት እንደው እውነት እንደው ያከናን ቢላውጣ እንደው ለዲያረ ለኳለ ይያልኩት አይደል እንዴት
እንዴት አንቺ ላይ ደርሶ የሚከመር እንዴት ነው? አጉል መንጠልጠል ነው የማልኩሽ እኮ አጉል አንኳ እንዴት ወዲያውስ ቢፈልግስ ነው የምልሽ። እኔ አበባይቱን አጥቼለት ነው ገና ያልተነካካችትን እንዴ አጥቼለት ነው አንቺ እንጂ እንዴ ፍራሽ ቤት ዘመሽ አንቺን ምን ብሎ እንዴው ምን ብሎ እንዴ ተሆነ ደህና ነው እልሽ ለማማሽን ሰብስበሽ አበባይቱን አመጣሽ አገናኝ ተኔ ላይ አይከራተትብኝ አይከርከር የለም አላሰበም አንቺ እንደው እንዳቆመንሽ ነው ስንት አበባ ሞልቶ እንዴት አንቺ ጋር እንዴው ጥሩ ነው ታድርሽ አገናኝ ምትጣርገው እኮ ጨርሰውሻል። የገዜ የራሴን አንቋሉት በጊራንቻት ነግረሻል እኮ አንቻት ነግሪኝ የለም ገና ማሰልፍ ልቦናሽ አስቦ ነው ተላው ላይ ለለቅ ወንድምሽን ሰብስቢልኝ ኧረ የለም አላሰበም። አንቺ ነሽ ደርሰሽ ላይ ይወጣሽ እንዴት አንቺ ጋር አንቺ ሰማይና ምድር እንዴት ይገናኛል? አብሬ ደብልቄ ሽጬ ቢሆን እነዚህን እንዲያ በባልቤ ስተምለበልበው ድረስ እንኳን ይህን መምቻውን ዛ አብሬ ሽጫት ብድራ ሳንቲሙን ትሆነኝ ችምያ ዳርስኛ አቻከችላለች ደና አራዳ አወጣጧ ማጣጣር አለብኝ ማለት ነው። በጉመኑ እንዳይለቃቀምብኝ ይታካችለችልኝ ማሸጋ ነው። ይቺ ቡና ወላ የታባቴ ላርግሽ እንደው ወደዚያ ጠጋ ትሊ ኑሮ ዋ አሸብር ወራ አሸብር ዋ አንተ ደህና ነህ? ዛሬ ምስገን ደህና አደር? ሰላም አደር ወይ? ና እስቲ ና ወዲህ እንጂ ሙያ ይዘህ ነው ምን እዚህች እንትን ባድማይቱን እየፈቃቀዱልህ ቡና ነበረችኝ ባህር ዛፏንም እንትን ና እስቲ ወዲህ ናይንን ሾውን ወደዛ አትለው ጎመሮን ምለው ነኝ እንዴው አላዳርሰኝ ብሎ ነው እንጂ አልኩ። ደህና አደር? የታደር ሰላም አደር? ተቀመጥ እስቲ እንደው ምን ሆነ ነው እንደው ምን ነገር ጎቶን ብቻን ስታወጋ እኮ ሩቅ መንደር ድረስ ትሰማለህ። ሰማኸኝ? ኧረ እንደው የምትለውንስ እንደው ልብዬም አልሰማሁ ብቻ እንደ ሰኔ ግንቦት ሰማይ ስታጉረመርም ሰምቼ ነው እንደው የምትለውስ አልሰማሁ። ና እንጂ ና ተቀመጥ እስቲ ምን እንደው ቢጨንቀኝ ነው ምን ነገር ጎቶ ነው እንደው እኔ የምልህ እንደው በላቸው እኔ የምልህ እንደው አሁን እንደው እኔ አሁን ምን ያንሶ ነው እኮ አሁን እንደው ከወንድም በምን ነው ወይ ከወንድ በታች ሆንኩኝ? ምን ያንሶኝ እንደው ምን አንሶኝ ነው እንደው ስርቆት የለብኝ ቀጠፋ የለብኝ እንደው ምንድነው የሆንኩኝ? እንደው ይየኝ እስቲ እንደው ከምን ነው እኮ አሁን ከምን ነው እኮ እንደው ከምን ነው አሁን የሌለብን እንትን ትደናለ እንደው ገርሞኝ እኮ ነው ብናቅ አማን ተናኩኝ እንደው ተናኩኝ ደህና አደርሽ ወይ እንዴት አደርስና አንድ ቀን ብቻ መስሎ ተረጋጋ። ምን ነው አሸብር እንደው ብዙ ቀን እኮ ነው የምልህ እኔ እና ሲተረጋጋና ነገር ምንድነው ደግሞ እሷ ተወዳሙታ አንተ እንደው እንደ ሰው እኮ አላየችኝ። እንዲያ ነው ነገሩ። እንደ ሰው አላየችኝም እኮ ና አሸብር ና ቁጭ በል ና ያልገብተኝልህ እንዲያ ነው እንደዚህ የሚያ ብቻህን እንደው የሚያብሰከስክ ምኑን እንዴት አያብሰከስክ አንተ እንደው ማን ትሆናለች ደግሞ ከሷ ብሶ ተወዶ ደግሞ በዛ ፊት ያንን ፊቷን ብታው ደስ ቸኩያለሁ። ወይኔ አሸብር እንደው እና ማን በላይነሽ ናት እንጂ ማን ትሆናለች? በላይነሽ ማን ደህና ነው ደህና እና እንዴት ነው እንደው የእውነት ነው ከጅናት እንደው ልብ ፈቅዷል? አይፈቅድና እንኩኝ ምን አብከነከነኝ ብለህ ነው እና እንደዚህ ምን አረገኝ? እንደዚህ ምን አብከነከነኝ? እንደው መውደዱ ብቻ ተልብህ እንደው ሙት ነው በላችሁ። እኔ እንደው ወጉ አውግቻት እንደው ውዴታዋን እንደው ታሳውቀኝ ብዬ ነው እንጂ ማንም እንደሚያደርገው አደርጋለሁ። እኔ እንደው በቅጥ የሆነ ብዬ በስርዓቱ የሆነ ብዬ እንደው ባናግራት አንተ ምን አለ እንደው አንድ ቀን እንኳን በቅጡ እንደው ፊት ሰጣብታው አይደለም እና እንደ ወንዶች በምትለኝ ምን ልታረግ አስበህ ነው? ጠልፋታለሁ። ኧረ በወላዲት ኧረ ጠልፋታለሁ። እንዴት ደግሞ እንጀራ እና ምን ላይ ስንት ነገር ጠፍቶ አንድ ቀን ሁለት ቀን ሲመጣ ተጥላ ነገር ቢገባ ከሽማግሌ ይባላል። ተው እንጂ ምን ሆነ ነው አንተ? ናስ ናማ
አተረጋጋና የዚህማ ስንት ዘዴ እያለው ስንት መፍትሄ ስንት ዘዴ እያለው ምን ዘዴ ይኖራል ብለህ ነው? ኧረ አሸብር ምን ዘዴ አለው? አይ እኔ እኮ እንደው እንደዚህ አይነት እንደው ነገር ሲገጥመህ ቀድመህ ነግረኸኝ ቢሆን ለአንተ እንደው መፍትሄ አጥቼ ነበር። እንደው ታናግርልኛለህ? ምን ታናግርልኝ? እንደው እኔ ባላናግራት አንተ እንደው እሷ ሰተተተተ ትብላ አትመጣም ወይ? እንዴት በምኑ እንዴት ሆኖ ብዬ ነው እንጂ እንዴት ሆኖ እሱን የሙያውን የብልሃቱን ነገር ለእኔ ለበላቸው ተው። ባይሆን አንተ ግን እንደው እንደዚህ እንደ ዘመኑ ጉብል እንደው እንትን እንዳይሆን ተልብህ መሆኑን ብቻ ንገረኝ። እንደው መውደድህ ጥልቅ ብሎ ገብቷል እና እንግዲህ ምን አደከመኝ? ምን ልብህ ፈቅዷል? አምነህበታል? ተው እንጂ በላቸው እና እንግዲህ እኔ ትልቅ ያለው ምን ዝም ብዬ የቃቃ ጨዋታ እንደ ልጅ አላደርገው። እንዴት ከምን ይዘዋለሁ ብለህ ነው? በቁም ነገር ይዤው ነው እንጂ ነገሩ እኔማ ዘዴ የማይጠፋም እኮ ምንድነው እኮ ነው ያልኩህ። አሸብር እኔ አሁን ትምልልህ ነገር አለ። ምን ብቻውን እሷ ፊት አልሰጥህ ኃይል ያለች እንዲው በቅቷ ጨዋታለህ ኃይል ያለች መሳቅ መጫወቱ ስታይህ እንዲው ግንፍል ማለት ፊቷን ክስክስ ማድረግ አይደለም። ያያት እኮ ነው የምትመስለው። ፈገግ እንዲህ በቃ አንተን ሳቀሳቅ እንዲህ በቃ ምን ሽንሽንሽ ብላ እንድትቀበል አይደል? በቃ እና እንግዲህ ምን ማለት ነው? እሱማ ደግሞ መንገዱ አንተ ምንድነው የምታረገው እኮ ነው የምልህ። እኔ ማረገውን አውቃለሁ። ይኸውልህ እስቲ ጠብቀኝ፣ እዚህ አትም ንቅንቅ እንዳትል፣ እዚህ ጠብቀኝ። መጣሁ። ምን የምታረግ ነህ ብዬ ነው እኮ ማረገውን አውቃለሁ። አልወረድ ብቻ ያልከኝን ነው። እንደዚህ ነው፣ ሌላ ነገር የለባችሁ። ሌላ ምን ነገር አለ? በቃ መጣሁ። ሌላ ምን ነገር አለ? ቶሎ ነው ዞር ነው የምልህ። ሰው እንዳያዩሽ እንዲቸካይ ወደ ጥለዋል። ተቀምጠ ጠብቀኝ። መጣሁ። የሚያደርግ ነው ደግሞ እንደው የኔ ባህር ዛፍ ማጠራቅቶኛ አንድ ቀን እንጂ ባንም ከብት እየገባ ማላገጫ ሊሆን ያ ደሞ የማን ነው? አተ እኮ ነው። ምን አይነት አተ አራግዳኛቸው እየጠራው እኮ ነው። አተ ይባና አባቱ አንተ እስማ ዳኛ አንተ በላቸው። ምንድነው? ምን አልኩ? ምንድነው? አረክ ምን እየሰራ ነው ብዬ ነው እንጂ እኔ እንትን የሆነች መፈላልጋት ነገር ነበረችኝ። እሷን እየፈላለኩ እኔ እኮ አሁን ማን እንደውም የሚገርም ባህር ዛፍ እንትኑ ብሎ ማን ገባ ብዬ እኮ አሁን እኮ ዋርጌ ነበር። አንተ እኔ አልሰምቼ ደጋግመህ ተጣርተህ ኑሯል። ጆርጅስ እንዴት ተከለለልህ አንተ ዋርጌህ ምናምን ምኑን እየፈላለኩ ነበር። የለም ነው እዚህ ምን እንዲህ በቀላል ነው የሚገኝ ማለት ነው? ኧረ በቀላልስ አይገኝም። እንትን ውድ ናት። አትገኝ በደዋዛ አትገኝም ነው። ምን እኔ ባህር ዛፍ አይኖርም። በቃ እንግዲህ እንደው ልታደርቀው አስበህ ነው እንጂ ዞርክብኝ። በል እስቲ አንዴች ያሰበውማ ምናምን ደግሞ ባህር ዛፉ አጠገብ እየሸና እንዳያደርቀው እንጂ የታውቅሽ ብሎ አጥብቆ ጠየቃት። አሁን እዚህ ሲያፎደፉድ መትቼ ጥዬው እኔን ጨምሮ ቤቴን ሊያስፈታኝ ነው እንጂ ወይ መለኮቱ። በላቸው ነው ቆይ ኢሳ እንደሞኝ መንገድ ላይ ተቀምጬ እኮ እቅርና ትገኝና ትንሽ ራቅ ያለችው ነው አይደል? ቆይ እኮ እኔማ እኮ እንዴት ነው ያወገውን ሁሉ
ውሃ ፈሰስ አድርገው እንዴት ነው ፈሰስ? እንዴት ውሃ ፈሰስ ምትል በአንተ ጉዳይ መስሎኝ እንደዚህ እንትን እኮ እንደውም እኮ ሽማግሌ ሊልክልኝ ነው ወይስ እሷን ይዟት ሊመጣ ነው ብዬ አንዱን ሳነሳ አንዱን ስጥል እኮ ስትቆይ የምን ሽማግሌ ያመጣህ መቼም እንዲህ ስትብሰከሰካ አይቼ እንዲያው ባለኝ እንትን በጥበብ የላግዝ ብዬ እንጂ እንዴት ሆኖ እንልህ ጥበቤ ስትል እኮ ስንት ነገር አለ። ምን መቼም እንዲህ በአደባባይ አይወራም። በጥበቤ ነው እንጂ በሙያዬ በስራዬ ላግዝህ ብዬ እኮ እና እስቲ አድርጌ ሄድን ነው። እኔ እኮ እንዲያው ቅድም እንደዚያ እንትን ስትል እንዲያው ገብቶ ተረድቶኝ መስሎኝ እኮ ይገባኛል ብለህ ይገባ መስሎኝ ነበር። ግን ይገባኛል መግባትና ምን እኔ ልቤ ዝም ብሎ የተንጠለጠለ ሰው አሁንም እንትን እስቲ ማማ አሁን እንኳን ይጀል መጥቻለሁኝ። እችን ነገር መድህን በጥንቃቄ አንድ ነገር ዘባ ሳትል አንድ ነገር ሳታጓድል ትሰማኛለህ? ያዝ ጥበብ የተባለ እንግዲህ ምኑ ነው? ያዝ እሷንን ወስጄ ቤቷ አራኪ ምን መጣ አላመጣ? ቆይ እስቲ ተረጋጋ። እሷንን እንትን እንዳትል አፈር እንዳይነካት ባደረጅም እንዳትላት እንዳትነካት። ተሳተ አንድ ነገር ተጎደለ በቃ መክሸፉ ነው። ከሸፈ ፈረሸ እዚያ ወይ መከሽፋል እና አሁን ይሄ ምንድነው የሚያደርግልኝ? ምልህ እንዴት ላድርገው? ሻን ምን ታረጋለህ? ምን ጊዜም አሁን ጊዜ ድራሽ ነው። ነገ በማልዳ ነገ ዓርብ ነው፣ ጦም ነው። ምንም ነገር ሳትነካካ ደጇ ተዳለ ሳቅ እያደረግ የምታማው ጥርስን መፋቅ ነው። የፋቀውን ደግሞ መራቀን እንዳትተፋው ዋጥ ወደ እስር ወደ ውስጥ እሱን ታረጋለህ። ከዚያ በኋላ እሷ አሽብር መሳቅ ነው መፍደቅደቅ። ከዚያ በኋላ አባቴ ጉልበቷ ሁላ ነው የሚያረግልኝ። ሙት ስራ አይደለም ስራ ጥበብ አይደለም። መቼም እንደው በላቸው እንደው ይሄ ነገር ይሳካ እንጂ እናንተ በባቴ ሙት እኔ ማረግልን አለው። እኔ ምን ፈልጋለሁ? እንዴት ይሄን ያክል ትልቅ ነገር ከጀርባ አውርደልኝ እንዴት ደግሞ ያው በሌላ ጊዜ ነው መቼም ይገላል። እንደውም ሰው እንትን የሷ አይነት እቺ ሳርጋት ነገ ማለት እንዳልኩህ ከዚያ በኋላ ቤት ግባ እንጂ ና ቅማት ወይንልን መሳቅ ነው መፈደቅ ፌሽታ ነው አልኩ። ሻታ ነው በቃ በላውን አሽብር ምን ማለት እንደው አባቴ ሞት ነው የምትበላቸው። ይሄ ነገር ይሳካልኝ እንደውም ማረግልን ለኔ ለወዲያማ ምንም ነገር አልፈልግም። እንዴት እንጠቃቀም እንኳን ሲውል ሲያድር ነው እንጂ ነገ ተነገ በኋላ ነው። እንደው ብቻ ይሳካ ነው የምልህ። ይሳካል ነው። እንዴት ነው አታምንብኝ? አይደለም እንደዛ እየመጣ ደጀ ድረስ እየመጣ እንትን እንደማይል አንተ እንዲያመት መቼም በወርቅ ይኸውልህ በል በቃ አንተን የመሰለ ሰው በጎን ያስቀምጬ እንደ መከራ ያለ ብላ የጓሮ ጎመን አድርጋችሁኝ ነው እንጂ መቼ እንዲያው እንዲቀረብ እያላችሁ ስንት ጥበብ እያለሽ ስንት ሙያ እያለሽ እንግዲህ ብታስጠጋጉ እናንተም የልባችሁ ያዙት ወርቅ ማለት እኮ አሁን ነው እኮ አሁን ስንት ልክፈል አሁን አሁን ተው አያስፈልግም። አሁንስ እንዴት በሌላ ጊዜ ነው እንጂ ዛሬማ እንዴት ነው? እስቲ በመጀመሪያ እሷን እንትን ያልሁን ብቻ ሳታጓድል እኔንም አኩራኝ። ኋላ ግን አንድ ነገር ስተን ጨምረ ደግሞ ግድል ምን ብዬ እና ሁሉ ሄደ ተምን እሷ ዘንድ ነው ምን ስል ቆይቼ ነገ በማልዳ ነው እያልኩ በባዶ ወዲ ነው ስል ቆይቼ ልቤና አጥቼ እኮ ሰላም ያስተል እንደው ጊዜ ውለታን ለመመለስ አርቀ ችግር ሞት ነው ውለታን ለመመለስ አሸብር ችግርን የለው አልኩ። ደልደናል ሰላም ደልደናል አንተ ለምሳሌ እንዴት የሚያደርገው የዚህን ያህል ብሶታል ማለት ነው። በቃ እንግዲህ ሲፈነጭ ነው የሚሆነው። እዚህ ቤቶች በላይ ነሽ? አቤት። እንዴት አመሸሽ? ደህና አመሸሽ? እግዚአብሔር ይመስገን። ማን? እኔ ነኝ በላቸው። እንደምን ነህ? ደህና ነኝ። እንዴት አመሻችሁ? ና ወደ ቤት። አልገባም። እንዴት አልገባም? ና እንጂ ግባ ወደ ቤት። አልገባም። እንዲያው አንድ ጉዳይ ማጫወትሽ ነበረች። አልነግርሽ እንጂ ነው። ቤት እግሬን ጠፋው። ምን ነገር ነው?
አስቸኳይ ነው። ምንድን ነው? በላይነሽ እንትን ነገ በማልደው አንድ እንግዳ ይመጣልና። ምን እንግዳ? እዚህ ነው ታንቺ ዘንድ ይመጣ ሰው አለና እንድትቀበይልኝ ነበር። እንዴት? ምን ሰው ነው? ማን ነው? ማን ነው? ምን እናሶች እንዲሁ ይሄን ጋር ይወየ ነው። ማን ነው? ምንድን ነው የሚመጣው? ምን ሆነሃል አንተ? ሰው እንግዳ ነው። ምን እንግዳ ነው? ይመጣል። መቼም አንቺ እችን ብቻ ማድረግ ነው። ምን ፊት ማን ነው ሰውዬው? ኋላ ምንድን ነው የማደርግ ነው? ምንድን ነው ግልጥ አድርገህ ንገረኝ እንጂ ነው ባላችሁ። ሰውዬውማ ምን እንትን አሸብር ነውና አሸብር ነው። ምንሻ ነው ደግሞ እሱ እዚህ የሚመጣ? ኧረ ምን አንቺ ምን ገደደሽ? ብቻ እሱ እንደመጣ ሳቅ ብለሽ እንደ ፈገግ ብለሽ እና አንቺ ወደ ቤት ደህና ነው ወይ ደህና ሰነበት ወይ ብለሽ ቤት እንዲገባ ማድረግ ብቻ እንጂ መሳቅ። እንዴት ነው ይገባ? እንዲያው ግድ የለም ቤትም ባይገባም ብቻ እንደ አቅርቢ ፊትሽን ፈካ እንዲያው የደስ አሳዩ ብዬ ነው። እና ደግሞ እንትን ምን እንዳ ነው? እንዴት አሁን ምን ብዬ ነው አንተ? እኔ ደርሻ ለሱ ምስቅ ሌላ ነገር እኮ የለውም። ብቻ አንቺ ፊትሽን እንዲያው ሳቅ ማድረግ ነው። ይኸውልሽ እችን ደግሞ ላለ አንዳንድ ደቋና ፈጠም ይባል ቡናይቱን ገዝተሽ ተንባይባት በላቸው ነገር ነው። ምን ይሄ እኮ ምንም ችግር የለውም እኮ ምን እንደመጣ ሳቅ። ደህና ነው ወይ? ጠፍታል? ምን እንደው አይቼም አላውቅም። ምን ሆነ ነው እንዲያው ስራ ታለ ቦታው ሁላ ሰው የሆነውን እና ምን ዙሮ ይሄን ማለት ነው። ዝም ብለሽ ደግሞ ማላውደውኝ እገዋልሁ እያደርሁኝ ግማሹን ላንቺ አምጥቼ ሰጥሻለሁ፣ ግማሹን አካፍልሻለሁ ሰጥሻለሁኝ። እና ምን አደርጋለሁ? በል እንጂ እንግዲህ ያው እንዳልኩሽ አደራሽ አደራ በምድር አደራ በሰማይ በል አንተ እንጂ መቼ ነው የሚመጣ ነው? እንዴት ነው ማይጠቅም ነገር አሉ ነው ሚስታት እንዴ? እዚህ ቤት በላይነሽ ደህና አደርሽ ወይ? እግዚአብሔር ይመስገን። እንዴት አደርሽ? ይመስገን ነው እግዚአብሔር ይመስገን። ደህና አደርሽ? እንደምን አሸብር? ደህና አደርክ አንተ? ደህና ነኝ። ደህና አደርሽ? ደህና ነኝ። እንደምን ነህ? እግዚአብሔር ይመስገን። እንዴት አደርሽ? ይመስገን ነው ደህና ነኝ። ደህና ነህ አንተ? ደህና ነኝ። ደህና ነኝ። ደህና ነኝ። አያግድልም። ተይው ግድል ተይው እዚህ ችግር የለም። ደህና ነሽ? ደህና ነኝ። እኔማ ይመስገነው ክብሩ ይስፋ። አንተ ምን ይሳነዋል ብለህ ነው? እና አንተ እንደምን ነህ? ደህና ነኝ። ምን ነገር ነው ግን? በደህና ነው። በዚህ በመንደር ሳልፍ እኮ እስኪ ደህና አደርሽ ወይ ልበላት ብዬ ነው። ጠያቂ ያሳጣ። አዎ ደህና አደርሽ ወይ ልበላት ብዬ ነው። በግቢ ሰው ነው። አዎን እግዚአብሔር ይስጥልኝ። በሰላም ዋላሽ። ደህና ወይ በላቸው። በእጅ የያዙት ወርቅ እንደ መዳብ ይቆጠራል አሉ። ይህን የመሰለ ሙያ ይዞ ምኑ መሻር በቃ በእጅ ገባች እኮ በቃ ተሳካ። ከእንግዲህ እኮ በቃ እጅ ገባች ማለት እኮ ነው እንጂ መሻር ከሁሉ በኋላ በቃ በእሷ መልክም የለም ዳክም የለም። ትበይን ኧረ በደህና ነው። በደህና ነው። ቁጭ በይ እንጂ ሰለስተና የሰጠሁሽ ሳንቲም አለ ምን አልጠፋብሽም?
አለ እንጂ ምንድን ነው ኑሩ ብለህ የሰጠኸኝ? ስጭኝማ ምን ተገኝቶ ነው እንዴ? እንዴት አንተ ሰማይ ነው ምን ይገኛል ብለሽ ነው? ደህና ነኝ ደህና ነኝ። ምን ያገኘኸው ነገር አለ ብዬ ይኸው እንግዲህ ደህና ነኝ ደህና ነኝ ደህና ነኝ። ሳንቲሟን ሁለት ጎራሽ ሜትር ይመስልህ አይደል? እንግዲህ ስታመጣው ደግሞ ምንድነው ነው እኮ እኔ ደህና ነኝ። እንትን ሳንቲሟን እኮ የምፈልገው ነው ገበያ ልትል ነው? ምን አይደለም እንትን ዕቃ ልግዛ ብዬ ቃል ገዛ የሆነ ዕቃ ደህና ዕቃ አግኝቼ እንዳያለፈኝ ብዬ አሁን ልግዛ ብዬ እኮ የማምር ለሰጣኛል እናንተን የዚህ ጋሙ ውስጥ ነበር። እስቲ አልኩ ያለ ሰውዬ እዚህ በጓሮ አድርገን እንደ ጓሮው ጎመን አስቀምጠን እንዴት ያለ ባለሙያ ያለ ጊዜ ስቀመጥ እዚህ ነው ካለ ስጭኝና ሂጅ እንድመጣ ብዬ እኮ ነው። እንዴት ያለ ባለሙያ ጎበዝ ጊዜ ማለት አመጣሽው ባለሙያ የምትል ማናት? አንተና የበላቸው እንዴት ያለ ሰው መሰልሻች? በላቸው እንዴት ያለ ጀግና ባለሙያ በላቸው። ይሄ ነው ምንድን ባለሙያ እናውቅም። ምንድን ሙያው ደግሞ ተመች ወዲህ የመጣ ሙያ ነው። ምን ሙያ ሰራ? ምን እርሻ ነው? ሲያስቀ በታይ ባንዴ ያለ የሚያስቀ እንደው ሳይመሽ ሳይነጋ እንደው ሰዓቱ ሳይሄድ የሚያስቅ ብታዩ የሚያስቅ እዛው ነው የሚያስቅ ብታዩ። እንዴት ነው የሚያስቅ ማለት? ይኸውልሽ መቸለት ነው ሆዴን እኮ ቆረጠኝና እንደው ቆይ ላምጣልህ አለና ሄደት አለና እንደው የሆነ ሜናውን ነገር ይዞልኝ መጣና እዛው ከዛ ሳቅ ዝም ብዬ መሳቅ ዝም ብዬ መንከትከት ሆዴን እንደ መቁረጥ አድርጎኝ እኮ ነው። አይደለም እንደ ቅጠልዮሽ ነገር ነው እንደዛ አይደለም። እንዴት ያለ ወዲያ እንዴት ነው ሆዴ ሌላ ምን ሆዴ እንደው ምን እንዳረገኝ እኔ እንጃ። ብቻ ከፍቶ አለ ያደረው ሁላ እየዘቦ ከዚህ ብለህ ተቀላቀል ሲል አይደለም ሲያስቅ እዛው ብትይዘው ዝም ብሎ ሳቅ ነው የሚል ብትይዘው ሳቅ አለኝ። እዛው ሳቅ አለኝ። አንደኛ ኧረ ታዚ ሰውዬ ጋር አትነካካ አንተ ልጅ እና ብሩ ያሱ ነው ምን አይደለ? ይሄንን ማነገርኩሽ አይደል? ዕቃ ልገዛበት ነው ብዬሻል። ይሄማ ለሱ ደግሞ ምን ይሁን ብዬ ነው የምሰጠው። እዚያ ሰውዬ ጋር ነግሬሃለሁ አትነካካ። ነካ አፍንጫ ሲነካኝ ያለቅሳል ለካለ እናቴ ጓያውል ሰውዬው አታውቀውም። ከዚህ በፊት እናቴ እኔ የቀንበርበር የናሽጡ ነው ግራ ያሰረ ይኸውልህ መጫቻቱን ስር ለስር ያይጡን አረግም የምኑንም ጀወተተ ደግሞ ጥበበኛ ምን ያ አደራት ወይ ነግሬሃለሁ። ሁለተኛ ታሱ ሰውዬ ጋር እንዳትነካካ። እኔማ ምን አገናኝቶኝ ነገሩን ነው እንጂ ግን ጎበዝ ነው ግን አንደኛው የራሱ ያውቅ ጎበዝ ተሆነ የራሱ እንዴት አያውቅም ነበር? ጎበዝ ነው እንደ ደጋንታ እኮ ደግሩ አንዳንድ እኮ ነው እዛ ያሻለኝ አንደኛው ሙጭ እዛው ነው ያሻለኝ አትለተሩና መጣው ቀውን እንዲያልፈ ብዬ እኮ ነው። እንዴት ያለ መሰለ ያጥቻለሁና ማሰውን ጠርቻለሁ እና መጣው አልቆይም ቡናና መከራ ብቻ ሆነም አንተ አጣጣኛ አንተ እኮ ሰው ውስጥቶኛ እና ያውልህ አሸብር ንሳ ከዚያ ሰውዬ ጋር ነገር እንዳይኖርህ አንተ ነገር አለኝ ደግሞ ተባይነካካ ሰው ጋር አትነካካ። ምን ያህል ስቆስል ስከሰል እንደዛ ሳር የሚመሰለ መላየር በላቸው ወላዲት አንተ ምን ሆነህ? ደህና ነህ? እንዴት አደርክ? እንዴት ነህ? ደህና አንተ ምን ፍነሽን ይሻል ምንድነው? እንዴት አለፍነሽነሽ? እንዴት አለፍነሽነሽ? አንተን የመሰለ ሰው ወዳጅ አስቀምጬ እንደዛ ክስልስል እንደዛ ጨንጓራ ካልተገለበጠ እያልኩ ነው ሆነ እኮ ሆነ ተሳካልህ? ተሳካሙት ተሳካልህ? እኔ እንኳን አውቀዋለሁኝ እንደሚሆን አውቃለሁኝ። እና እንዴት ነው? ደህና ነው እንጂ ተይ እኮ ካልገባህ ካልተቀመጥክ ተባልኩ። አንተ ቤት ግባ አለች። እንደው ትንሽ እንደው ብላ እንደው ግባ በልተህ ትበላ ቤትም ያው ምሌ ትንሽ ብቆይ ገብተህ ብላ ማለቱ አይቀርም። ገብተህ ብላ ማለቱ አይቀርም። እንኳን ሆነልህ ሽታው እንኳን እንደው እንዴት ነው ማረግ? እንደው በምን ነው የምመልሰው? በምን ነው የምመልሰው? ምን ችግር አለው ብለህ ነው እንደዚያ ስትሆን? እኮ እንደው ምን ይሆን? ተው ታይሆን ተው እንደው በልበተ አይሆን ተው ተው እባክህ። እንደው ባይሆን አልተነጋገርንም እንጂ እንግዲህ ደዛ ባነሰው ነገር አላኔ እንደው ሽማለለ ሻል አይሆን እንደው መቼም
ለደንቡ ብዬ ነው እንጂ አንተ ገንዘብ አምሮኝ እንኳን አይደለም። እንኮ ይሙት እንደው እንደዛ ክስል ርርስር እኮ ነው። ከዚህ ጉድ እኮ ነው ያወጣኝ። ከዚህ ጉድ እኮ ነው ያወጣኝ። ይሁን እንደው እንግዲህ ካነሰ በሌላ ነገር እንከሳለን። በጉልበቱም በሚታገዘው ነገር በሳንቲሙ ባይሆንም በርሾ ባረሙ ባጭሩም ቢና ኋላውን ነው እንጂ ወደ ኋላ ነው እኮ ያለው። እንግዲህ ወደፊት ያለው ነው ጠንከር ማለት አለብህ። አትቸጋገር አይደል? እንዴ ፊቷ ግን ምንም አልጠቆረብህም? እንኳን ሊጠቆረ እንደ ካልገባ መፍነሽ ነሽ ነው ፈነክልክ ደህና አደርኩ አሸብን እንደታ በፊት እኮ ስትል የነበረችው ናግባ ገና አንቺና በደጅ ተቀመጠ ምናምን አለች። ያልኩህን ሰዓት እንዴው ሳታዛባ እንደዚህ ማረግህ ሸጋን ያረግ ምንም አልሰፍ አንዲቱንም ነው እኮ የምልህ አንዲቱንም አልሰፍ። እሱ ነው እኮ እንደው እንደ ተጣርፌ መምጣቴ እንደው እኔ ዛሬ ወንድማ በስክስክ ስትል እኮ አንጀቴን እኮ ነው የበላኝ። እና አንተን የመሰለ ሰው እንደው እግዚአብሔር ለሚያውቀው መቼም እናንተማ አታቀርቡኝ። እንደ የጓሮ ጎመን አድርጋችሁኝ የቱን አውቄው ይኳላ ለማቅረብ ብዬ አይደለም የቱን አውቄው ብዬ ነው እንጂ እንደዛ እኮ አይደለም እዛ አይደለም። በለስ እንግዲህ እኔስ ጉዳይ አለችብኝ እና አሸብር እንዲያው ችኩል የምትለው እንዲህ ቅምድምድ እንዲህ ፍጥን የምትለውን ነገር ተው። ቤቷም እንዲህ ሰርካለት እንዲህ ነጋ ጠባ እየሄድ ተቀን 3 ጊዜ 4 ጊዜ 5 ጊዜ የምትሄደው አንዳንድ ጊዜ ወይ ደግሞ ሳምንትም ባይሆን ተሳምንት 3 ቀን እየሄድ መፍቀድ ነው እንጂ እንዳትሰለች። አንተ እንዳለህ ነው መሆን ምን ብዬ አልሰለችም። ቆፍጠን ማለቱንም ቢሆን እንግዲህ ወንድነቱ በእጅናት እኮ ምን አዎ እንደዛማ እንግዲህ ለመቆፋጠሩማ እናንስም ብዬ ነው። ያው እንግዲህ ነገሩን እንዳልሆነው እንደነገርለም እንዴት ነው አለች አለች ታው እንጂ ታው መንገድ ላይ እንዳት እና አሁን እንግዲህ ነገ ማልዳ ደግሞ ሄደ እንዴው ስራ ነገር ታለ ያጋገሳት እንጨት የሚፈለጥንም ታለሱን እየፈላለጥ አሮሞም ታለ ስራ ምን ላግዝሽ በላት ቀረብ ድልም ታዲያ ግን እንዴው እንደዚያ ስለ ደግሞ በነጋ የለም እንዴው ተቀን 3 ጊዜ የምትሄደው ነው የለም። አንዳንድ ቀን ልፍ ይያል ሲሆን ሳምንት ቢሆን እንዴው ሳምንትም ባይሆን 3 ቀን ግድልም እንጂ ስትርበተበት ስታይክ እንደዚህ እንደዛሳል ቆፍጠን ነው ምን ለዝማ አላንስ ምን ፈጠን በል ሸብር እዚህ እንትን አይደለም ግድልም በነጋ እንዳትል በቃ አልሆን አድርክ እሱ ነው። እኔም እንዲያው አንድ ሙያ ኑራኝ እሱ እዚያ አገሩ ነው ሲመንገድ ላይ ቆመን እንትን ስንል ሰውም እንደሌላ እንዳያየን እሺ አንተም ወደ ደጅት በቃ ምን አለኝ ምን ስራ አለ ሌላ እንግዲህ ለቸራ ያሰማህ እንግዲህ ስራዬን ማየት እና አረሞን ታጨድም ነገር ታገሳለሁ ችግር የሚለው ነገር ያንተ ውለታ እንደዚህ በቀላሉ የሚመለስ አይደለም። ምን አረጉልና በል አራ ከጉዳው አጣኝ እንጂ አንቺ በላይ ነሽ? እንዴት አረፈድሽ? ደህና ነኝ። ደህና ነህ አንተ? ደህና ነኝ። ደህና አረፈድሽ? ደህና ነኝ። ደህና ነህ? እሰይ ደህና ነሽ? እንኳን አገኘሁሽ። በላይ ነሽ? እንግዲህ በቃልሽ መሰረት ደህና እንግዲህ ያረግሽውን ነገር መረጃው ደርሶኛል። ደስ ብሎኛል። ደህና ነኝ ያረግሽ። ያሸብሩን አንተ ግን ምን ይመቀላወጥ ቀጣፊነት ነው እኮ እንዲያው ጊዜው ሰጦኝ እንጂ ስራ ቀላል ማለት ሸክሜ እኮ ነው ያወረደኝ። ለህነት እንትን ይያል ተመለያ አትመላለስ አለ ለዛሬ ተመልሽ በያትም እኮ ፍቅራችንን ነው እንደው የሚበልጥ እንደው የሚያሳድግ ተመልሽ ትንሽ አይቻል መለሳለሁ ዛሬ ተራተባጃለሽ ነው እንጂ ይቀላል ነገር እኮ ምን እያላት ነው ደግሞ? አንዱን ሊያስነካት ነው እንጂ ደግሞ ያላቸው ምን አባቱ ነው የሚለው?
እሷን ይሰጠላ ግማሿን እሰጥሻለሁኝ። አንቺ ደግሞ ታዲያ ስለስር ምን ስራሽን መስራት ነው። እንዴት ስራ እኔ ገንዘብ መሳቁን እኮ ሊላኩል ይችል በቃ ነጋጠበ ሲያገኘ ማጫም በቃ ባጬ ማለት ነው። ይሄ በቃ አጃጃሌ ማለት ነው። መጣ እንጂ ምን ባይሆን እንችና ዛሬ ተሰጠኝ ላይ ይኸውልሽ ዛሬ ተሰጠኝ 500 ገንዘብ ነው።